የደም ድግስ በአዲስ አበባ ነገ ቅዳሜ ግንቦት 29 2018 ዓ.ም አርሰናል ዋንጫ በላ ተብሎ በአዲስ አበባ ሆታ እልልታ ዘፈን ጭፈራ ተዘጋጅቷል። የደም ድግስ ማለት ነው። ልብ በሉ ኢትዮጵያውያን ወጥተው መግባት የማይችሉበት ሁኔታ ተፈጥሮ ሰው በማንነቱና በሃይማኖቱ እየታረደ ሰው ከሁለት ባስ እስከ 3 ባስ በየቀኑ መንገድ ላይ ታግቶ ደብዛው እየጠፋ ነገር ግን ብዙዎቹ ጭፈራና ሆታ ኋካታ አዘጋጅተዋል። ልብ በሉ በዚህ ድግስ የተገኛችሁና የምትጨፍሩ ሁሉ በማንነታቸውና በሃይማኖታቸው ምክንያት የታረዱት ወገኖቻችን ደም በቤታችሁ ይግባ። በእናንተም ቤተሰቦች ላይ ደርሶ እዩት። በኢትዮጵያ ውስጥ ላይ ሰው ተፈናቅሎ ሚበላውና ሚጠጣው አጥቶ ሰው በረሃብና በጥም እየተቆራመተ እናንተ ግን አርሰናል ዋንጫ በላ ብላችሁ ለመሐመድ ቢን ዛይድ ብላችሁ ልትጨፍሩ። ኧረ ተው ኢትዮጵያውያን፣ ኧረ ተው እንተሳሰብ። ኧረ ተው ሰው በሃይማኖቱ ሰው በማንነቱ እየታረደ ነው። ሰው ህዝብ እየጠፋ ነው። አገር እየጠፋ በጣም ያሳዝናል።